አንድ ነገር በጣም 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 ጠብቃችሁ ታውቃላችሁ? ለምሳሌ እኔ በጣም ህፃን ሆኜ ልጅ ሆኜ እኔ እናንተን ሳክል ማለት ነው ማሚ ምን አለች ይመስላችሁ? ማሚ እኔ ላንተ ልብስ እገዛልሃለሁ አለች። ከዛ በኋላ ስጠብቅ ነገር ግን ማሚ ሳትገዛልኝ ቀረች። ልብስ ማሚ ያን ጊዜ አልገዛችልኝም ነበር። ብዙ ጠብቅ ያለው ግን አልገዛችልኝም ነበር። አንዳንድ ጊዜ ሰዎች እኛን የሆነ ነገር እንደሚገዙልን ተስፋ ይሰጡናል። ከዛኛ ብዙ ጊዜ እንጠብቃለን። አንዳንድ ጊዜ ቃላቸውን አያከብሩ፣ አንዳንድ ጊዜ ደግሞ ያከብራሉ። ኢየሱስ ክርስቶስም ለደቀ መዛሙርቱ አንድ ተስፋን ሰጥቷቸው ነበር። ኢየሱስ ክርስቶስ በዚህ ምድር ላይ ለ33 ዓመት ያክል ኖሮ ነበረ። ታዲያ በዚህ ኑሮ ጊዜ ብዙ ደቀ መዛሙርት ነበሩት። ከነዛም ደቀ መዛሙርት መካከል 12 ደቀ መዛሙርት ነበሩት። 12 ደቀ መዛሙርት። ታዲያ ኢየሱስ ክርስቶስ ከነዛ ደቀ መዛሙርቱ ጋር አብሮ ይበላ ነበር፣ አብሮ ይጠጣ ነበር፣ ያስተምራቸው ነበር። እሱ የሞተ ሰዎች ሲያስነሳ አይተዋል። እሱ ማዕበሉን ጸጥ በል ሲለው አይተዋል። በጣም በጣም ብዙ ጊዜ አብረው ይሆኑ ነበረ። ከዛ ግን ኢየሱስ ክርስቶስ ከዚህ ምድር ወደ ሰማይ የሚሄድበት ጊዜ ደረሰ። ደቀ መዛሙርቱ ብቻቸውን ሊሆኑ ነው ማለት ነው። ነገር ግን ኢየሱስ ክርስቶስ ብቻቸውን እንዳይሆኑ አንድ እልክላቸው ያላቸው አንድ አካል ነበር። ያም መንፈስ ቅዱስ ይባላል። ማን ይባላል? መንፈስ ቅዱስ ይባላል። መንፈስ ቅዱስን እልክላችኋለሁ አላቸው። ከዛም በኋላ ደቀ መዛሙርቱ መንፈስ ቅዱስን ይጠብቁት ጀመር። ከዛ በኋላ ደቀ መዛሙርቱ ብዙ ሆነው ይጸልዩ ነበረ። መንፈስ ቅዱስ እንዲመጣ ይጠብቁ ነበር። በጣም ብዙ ጊዜ ጠበቁ። ኢየሱስ ከሄደ በኋላ ብዙ ጊዜያትን ጠበቁ። 6 ቀን ጠበቁ፣ 7 ቀን ጠበቁ። ግን መንፈስ ቅዱስ አልመጣም። ኢየሱስ ክርስቶስ የተስፋ ቃሉን የማይፈጽም ታማኝ ያልሆነ አምላክ ይመስላችኋል ልጆችዬ? አይደለም። 8 ቀን ጠበቁ፣ 9 ቀን ጠበቁ። አሁንም አልመጣም መንፈስ ቅዱስ። ኢየሱስ ክርስቶስ ቃሉን አጥፎ ይመስላችኋል? አይደለም፣ አያጥፍም ኢየሱስ። ከዛ ግን በ10ኛውም ቀን አሁንም መጠበቅ ጀመሩ። አሁንም ይጠብቃሉ፣ መንፈስ ቅዱስን ይጠብቃሉ። ግን ማን ነው መንፈስ ቅዱስ? አዎ መንፈስ ቅዱስ ከሥላሴ አካላት መካከል አንዱ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እግዚአብሔር አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። አብ ሁሉን ቻይ ነው፣ ወልድም ደግሞ ሁሉን ቻይ ነው፣ መንፈስ ቅዱስም ሁሉን ቻይ ነው። መንፈስ ቅዱስ ምድርን ሁሉ ፈጥሯል። እናንተንም የፈጠራችሁ እግዚአብሔር የሆነው መንፈስ ቅዱስ ነው። መንፈስ ቅዱስ እናንተን በጣም ይወዳችኋል። እግዚአብሔር እናንተን በጣም ይወዳችኋል። ምናልባት ሰው አይወደንም ብላችሁ ልታስቡ ትችላላችሁ። አንተን ሁላችሁንም እግዚአብሔር ይወዳችኋል። እናንተን በየቤቶቻችሁ ሆናችሁ የምትከታተሉ ልጆች እግዚአብሔር በጣም ይወዳችኋል። እግዚአብሔር ደግሞ ቅዱስ አምላክ ነው። መንፈስ ቅዱስ ቅዱስ አምላክ ነው። መንፈስ ቅዱስ ደግሞ እናንተን ይወዳችኋል። መጽሐፍ ቅዱስ ሲናገር ምን እንደሚል ላንብብላችሁ። እንደዚህ ይላል። ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 በዘላለም ፍቅር ወድጄሻለሁ ይላል። በዘላለም ፍቅር ማለት በማይለዋወጥና ሁልጊዜ ያው በሆነ ፍቅር እግዚአብሔር ይወዳችኋል። እናንተንም እግዚአብሔር ይወዳችኋል። መንፈስ ቅዱስ ሁሉን ይወዳል። ታዲያ ግን እነሱ ሲጠብቁት የነበረው እሱ መንፈስ ቅዱስን ነበር ኢየሱስ ልክላችኋለሁ ያለው። በ10ኛው ቀን አሁንም መጸለይ ጀመሩ። እስቲ ከሐዋርያት ከደቀ መዛሙርቱ ጋር አብረን እንጸልይ እናስመስል። የጸሎት እጃችንን እናድርግና እንደዚህ እንጸልይ። ከሐዋርያት ከደቀ መዛሙርቱ ጋር አብረን እንጸልይ። መንፈስ ቅዱስ ሆይ ታስፈልገኛለህ። እስቲ ሁላችንም እንደዚህ እያለን እንጸልይ። መንፈስ ቅዱስ ሆይ ታስፈልገኛለህ። መንፈስ ቅዱስ ሆይ ታስፈልገኛለህ። መንፈስ ቅዱስ ሆይ ታስፈልገኛለህ። እስቲ ሁላችሁም ድምጻችሁን እየተሰማኝ አይደለም። መንፈስ ቅዱስ ሆይ ታስፈልገኛለህ። መንፈስ ቅዱስ ሆይ ታስፈልገኛለህ። አዎ መንፈስ ቅዱስ ያስፈልጋቸው ነበር ለደቀ መዛሙርቱ። አሁን አይናችሁን ግለጡ። በጣም መጠበቅ ጀመሩ። በ10ኛው ቀን በጣም አስደናቂ የሆነ ክስተት ተፈጠረ። በ10ኛው ቀን ብዙ ነዋሪዎች ነበሩ በኢየሩሳሌም። ደቀ መዛሙርቱ መጸለያቸውን ቀጥለዋል። በጣም አስደናቂ የሆነ ክስተት ተፈጠረ። መንፈስ ቅዱስ የመጣ ይመስለኛል። የመጣ ይመስላችኋል እናንተን? አዎ። ግን የመጣው በዛ ሰዓት አደገኛ የሆነ ንፋስ መጣ። የሚል ድምጽ መጣ። እስቲ ንፋስ እንዴት ነው የሚሆነው?
ቤት ውስጥ የተቀመጡት ደቀ መዛሙርት በጣም ፈሩ። ይሄ ንፋስ ከየት ነው የሚመጣው ብለው ሳያስቡ አልቀረም። ከዛም በኋላ ቤት ውስጥ የነበሩት ደቀ መዛሙርት በጣም መፍራት ጀምረው ነበር። ከዛም በኋላ እሳት ታያቸው። ምን ታያቸው? እሳት። ሐዋርያቶቹን ወይም ደቀ መዛሙርቶቹን ሊያቃጥላቸው ይመስላችኋል? አይደለም። እሳቱ በጣም 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 አስፈሪ ነበረ። ነገር ግን አላቃጠላቸውም ነበረ። ያ እሳት መጣና ከዛ በኋላ ደቀ መዛሙርቱ ጋር ሆነ። መንፈስ ቅዱስ መጥቶ ነበረ። መንፈስ ቅዱስ ደቀ መዛሙርት ውስጥ ገባ። በመንፈስ ቅዱስ ተሞሉ ደቀ መዛሙርቶች። ኢየሱስ ክርስቶስ እንደተናገረው ኢየሱስ ክርስቶስ ቃሉን ጠብቆ ነበር። መንፈስ ቅዱስን በ10ኛው ቀን ኢየሱስ ላከላቸው። ከዛ በኋላ በጣም በሚያስደንቅ ሁኔታ አስገራሚ የሆነ ሌላ ክስተት ተፈጠረ። ደቀ መዛሙርቱ በማያውቁት ቋንቋ መናገር ጀመሩ። ልጆችዬ እናንተ ምናልባት በሌላ ቋንቋ መናገር ትችላላችሁ? በጣም ይከብዳል። ነገር ግን ደቀ መዛሙርቱ ባልተማሩት ቋንቋ መናገር ጀመሩ። ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር አስደናቂነት ማውራት ጀመሩ። እግዚአብሔር አስደናቂ ስራን የሚሰራ አምላክ እንደሆነ በሌላ ቋንቋ መናገር ጀመሩ። በዛ ጊዜ በዛ ቦታ የነበሩ ሌሎች ሰዎች የደቀ መዛሙርቱን ድምፅ ሲሰሙ ወደዛ ቤት ተሰበሰቡ። በጣም በአስደናቂ ሁኔታ በሌሎች ቋንቋዎች መናገር ጀምረው ነበር። ይህ የእግዚአብሔር አስደናቂ ስራ ነው። መንፈስ ቅዱስ ነው ይህንን የሚያደርገው። እግዚአብሔር አስደናቂ አምላክ ነው። ከዛም በኋላ ደቀ መዛሙርቱ በጣም መናገር ጀመሩ። ስለ እግዚአብሔር አስደናቂ መሆን መናገር ጀመሩ። ከዛም በኋላ ጴጥሮስ የሚባለው ደቀ መዛሙርት ብድግ አለና ለተሰበሰቡት ሕዝብ ተናገረ። እናንተ መዳን አለባችሁ፣ ሁላችሁም ኃጢአተኞች ስለሆናችሁ በኢየሱስ ክርስቶስ እመኑ በማለት መናገር ጀመረ። ጴጥሮስ ፈሪ ነበረ። ጴጥሮስ ብዙ ጊዜ ይፈራ ነበር። አሁን ግን መንፈስ ቅዱስ በውስጡ መጣ። በዛ ጊዜ ስለ ኢየሱስ ክርስቶስ መናገር ጀመረ። ኢየሱስ ክርስቶስ አዳኝ እንደሆነ መናገር ጀመረ። ከኃጢአታችን የሚያድነን ኢየሱስ ክርስቶስ ነው። ሁላችንም ኃጢአትን ሰርተናል። ልጆች ኃጢአት ማለት ምን ማለት ነው? ኃጢአት ማለት ሁላችንም እንበል። ኃጢአት ማለት በአእምሯችን የምናስበው፣ በአንደበታችን የምንናገረው፣ መላው አካሎቻችንን ተጠቅመን የምናደርገው እግዚአብሔርን የማያስደስት ነገር ምን ይባላል? ምን ይባላል? ኃጢአት ይባላል። ኃጢአት ቅጣት አለው። የኃጢአት ቅጣት ከእግዚአብሔር መለየት ነው። ከእግዚአብሔርና ከፍቅሩ፣ ከሰላሙ፣ ከሱ መልካም ነገር መለየት ነው። ኃጢአት ቅጣት አለው። ሁላችንም ደግሞ በኃጢአት ፍላጎት ውስጥ ተወልደናል። ሁላችንም ኃጢአተኞች ነን። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። መጽሐፍ ቅዱስ ሲናገር በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና ይላል። እስቲ አብረን እንበል። ሁሉ ኃጢአትን ሰርተዋል። አብረን እንድገመው። ሁሉ ኃጢአትን ሰርተዋል። እኔም ኃጢአትን ሰርቻለሁ፣ አንተም ኃጢአትን ሰርተሃል፣ አንቺም ኃጢአትን ሰርተሻል። በየቤቶቻችሁ ያላችሁ ልጆች ሁላችሁም ኃጢአትን ሰርታችኋል። ኃጢአታችሁ ሊቀጣ ይገባዋል። በኃጢአታችሁ ግን እንዳትቀጡ ኢየሱስ ክርስቶስ ወደዚህ ምድር መጣ። ኢየሱስ ክርስቶስ ወደዚህ ምድር መጣ። በዚህ ምድር ላይ መልካም ኑሮ ኖረ። ነገር ግን ለኛ ኃጢአት ቅጣት እሱ መውሰድ ስለነበረበት በመስቀል ላይ ተሰቀለልን፣ ሞተልን። እሱ ኃጢአትን ሰርቶ አልነበረም በመስቀል ላይ የተሰቀለው። ነገር ግን ለኛ ኃጢአት ብሎ ለኛ ኃጢአት ቅጣት ለመውሰድ ብሎ በመስቀል ላይ ተሰቀለ። ኢየሱስ እንዴት ድንቅ አምላክ ነው! እንዴት ፍቅር አምላክ ነው! ኢየሱስ ሞተ። ሞቶ ይቀር ይመስላችኋል? ሞቶ ይቀር ይመስላችኋል? ኢየሱስ ክርስቶስ በስንተኛው ቀን የተነሳ ይመስላችኋል? በሶስተኛው ቀን። እስቲ አብረን እንበለው። በሶስተኛው ቀን። እስቲ እንድገመው። በሶስተኛው ቀን ሞትን ድል አድርጎ ተነሳ። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ ተቀበረም። መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ኢየሱስ በሶስተኛው ቀን ሞትን ድል አድርጎ ተነሳ። ታዲያ ኢየሱስ ክርስቶስ ካደረገልን ድንቅ ስራ የተነሳ ኃጢአታችን ይቅር ሊባል ይችላል። ጴጥሮስ ስለዚህ ነገር መናገር ጀመረ ለሰዎቹ። እናንተ ኃጢአተኞች ናችሁ፣ በኢየሱስ ክርስቶስ ማመን ይገባችኋል ብሎ መናገር ጀመረ። በኢየሱስ ክርስቶስ ማመን ይገባቸው ነበረ። ኢየሱስ ክርስቶስ ድንቅ ስራን በዚህ ምድር ላይ ሰርቷል። ኢየሱስ ክርስቶስ በመስቀል ላይ የተሰቀለው ለኛ ኃጢአት ነው። ይህንን ነገር ጴጥሮስ ሲናገር ሰዎች ይሰሙት ነበረ። ሰዎች በጣም በጥሞና ይሰሙት ነበር። ከዛም በኋላ ኢየሱስ ክርስቶስ
ኢየሱስ ክርስቶስን ማመን እንደሚገባቸው ጴጥሮስ መናገር ጀመረ። በዛ ጊዜ አንድ ነገር ተፈጠረ። ሰዎች ኢየሱስ ክርስቶስን ማመን እንደሚፈልጉ መናገር ጀመሩ። ከዛም በኋላ 3000 የሚያክሉ ሰዎች ኢየሱስን አመኑ። በኢየሱስ ክርስቶስ አዲስን ልደት አገኙ። የእግዚአብሔር ልጅም መሆን ቻሉ። በኢየሱስ ክርስቶስ በማመናቸው በጣም ደስተኞች ነበሩ። ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀበሉ። ከዛም በኋላ ከደቀ መዛሙርት ጋር በመሆን እርስ በርሳቸው ይጸልዩ ነበር። እርስ በርሳቸው አብረው ይነጋገሩ ነበር። እርስ በርሳቸው ይጸልዩ ነበር። ኢየሱስ ክርስቶስ ድንቅ እንደሆነ አውቀዋል። ኢየሱስ ክርስቶስ እነሱን እንደሚወዳቸው አውቀዋል። እስቲ አንድ መዝሙር ከኔ ጋር እንዘምራለን። ኢየሱስ እንደወደደኝ ኢየሱስ እንደወደደኝ ቅዱስ ወንጌል ነገረኝ ቅዱስ ወንጌል ነገረኝ። የሱ ናቸው ታናሾች የሱ ናቸው ታናሾች ኃይልም ነው ለደካሞች ኃይልም ነው ለደካሞች ላላል ላላላላ ላላላላላላላ ሄ ላላላላላላላ ሁ ላላላላላላላ እኔን ይወዳል እኔን ይወዳል ወንጌሉ ነገረኝ። ሁላችንም እንነሳና እንዘምረዋለን። ይህ መዝሙር በእንቅስቃሴ እንዘምረዋለን። እሺ፣ በእንቅስቃሴ ነው የምንዘምረው። ሁላችንም መቀመጫ በቦታችን እንቆምና እንዘምረዋለን። ለመዘመር 1 2 3 ኢየሱስ እንደወደደኝ ኢየሱስ እንደወደደኝ ቅዱስ ወንጌል ነገረኝ ቅዱስ ወንጌል ነገረኝ። የሱ ናቸው ታናሾች የሱ ናቸው ታናሾች ኃይልም ነው ለደካሞች ኃይልም ነው ለደካሞች ላላላላላላላላ ላላላላላላላ ሄ ላላላላላላላ ላላላላላላላ እኔን ይወዳል እኔን ይወዳል እንደሚወደኝ ወንጌሉ ነገረኝ። አሁን እንቀመጣለን። አሪፍ። አዎ፣ ኢየሱስ ክርስቶስ ድንቅ ፍቅር ነበረው። ሰዎችም ይህንን ድንቅ የሆነውን የኢየሱስ ክርስቶስን ፍቅር ከጴጥሮስ ሰምተው ነበረ። ብዙ ሰዎችም በኢየሱስ ክርስቶስ አምነው ነበረ። መንፈስ ቅዱስ ለሐዋርያት ለደቀ መዛሙርቱ ድንቅ የሆነን ኃይል ሰጥቷቸው ነበረ። አዎ፣ ታዲያ አንተም አንቺም በኢየሱስ ክርስቶስ ያመናችሁ ልጆች፣ አንተ በኢየሱስ ክርስቶስ ያመንክ፣ አንቺ በኢየሱስ ክርስቶስ ያመንሽ፣ ይህን ፕሮግራም የምትከታተሉ ልጆች፣ በኢየሱስ ክርስቶስ ያመናችሁ ልጆች፣ በእናንተ ውስጥ መንፈስ ቅዱስ አለ። ስለዚህ ስለ ኢየሱስ ክርስቶስ ፍቅርና አዳኝነት መናገር ትችላላችሁ። እናንተ ምናልባት ጓደኛ አላችሁ ወይም ደግሞ እህትና ወንድም አላችሁ። ለእነሱ ሰዎች ስለ ኢየሱስ ክርስቶስ ፍቅር፣ እነሱ ኃጢአተኛ እንደሆኑ፣ ኢየሱስ ክርስቶስ ለእነሱ ኃጢአት እንደሞተላቸው፣ እነሱም ማመን እንደሚችሉና መዳን እንደሚችሉ መንገር ትችላላችሁ። ታዲያ እኛ ለጓደኞቻችን ምን መንገር እንዳለብን በጣቶቻችን አብረን እንመለከታለን። እስቲ አውራጣታችሁን ከፍ አድርጉ። እግዚአብሔር ይወደኛል እስቲ በሉ። አዎ፣ አንደኛ ለሌሎች ሰዎች የምትነግሩት እግዚአብሔር እንደሚወዳቸው ነው። እግዚአብሔር እነሱን ይወዳቸዋል ማለት ነው። ይህንን መንገር አለባችሁ። ሁለተኛውን ጣታችሁን እስቲ ከፍ አድርጉ። እኔ ኃጢአተኛ ነኝ። አዎ፣ እናንተ የምትነግሯቸው ልጆች ኃጢአተኛ እንደሆኑ ማወቅ አለባቸው። ስለዚህ ኃጢአተኛ ስለመሆናቸው መንገር አለባቸው። ክርስቶስ ለእኔ ሞቷል። ኢየሱስ ክርስቶስ ለእኛ ኃጢአት እንደሞተም መስማት አለባቸው። ኢየሱስ ክርስቶስ የእነሱን ቅጣት እንደወሰደ የእነሱን ኃጢአት እንደወሰደ ማመን አለባቸው። አራተኛ መዳን ትችላለህ። መዳን ትችላለህ። በእነዚህ አራቱ ነገሮች በመጠቀም ስለ ኢየሱስ ክርስቶስ ለሌሎች ሰዎች መናገር ትችላላችሁ። አንደኛ እግዚአብሔር ይወደኛል እስቲ በሉ። ሁለተኛ እኔ ኃጢአተኛ ነኝ። ሶስተኛ ኢየሱስ ስለኛ ሞቷል። ኢየሱስ ስለኛ ሞቷል። አራተኛ መዳን ትችላለህ።
በእነዚህ በመጠቀም ስለ ኢየሱስ ክርስቶስ መናገር ትችላላችሁ። ኢየሱስ ክርስቶስ እነሱ አዳኝ እንዲሆናቸው መጋበዝም ትችላላችሁ ማለት ነው። እስቲ አሁን ሁላችንም አይኖቻችንን ጨፍነን አንገቶቻችንን ዝቅ አድርገን እንጸልይ። በቴሌቪዥን ፕሮግራም የምትከታተሉ ልጆች በኢየሱስ ክርስቶስ ለማመን ፈቃደኛ የሆናችሁ ከዚህ በኋላ በኢየሱስ ክርስቶስ ማመን እፈልጋለሁ፣ እኔ ኃጢአተኛ ስለሆንኩ መቀጣት አልፈልግም፣ ስለዚህ በኢየሱስ አምኜ የእግዚአብሔር ልጅ መሆን እፈልጋለሁ የምትሉ ልጆች ይህንን ጸሎት እኔ የምጸልየውን ጸሎት ከኛ ጋር በመከተል ትጸልያላችሁ ማለት ነው። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ በኃጢአቴ አዝናለሁ፣ ለኃጢአቴ ሲል ኢየሱስ ወደዚህ ምድር እንደመጣ አምናለሁ፣ ይሄንን እቀበላለሁ፣ ልጅህ አድርገኝ፣ በኢየሱስ ስም አሜን። በጣም ጎበዞች። ታዲያ ይሄንን ጸሎት ከልባችሁ ጸልያችሁ ከሆነ አሁን የእግዚአብሔር ልጅ ሆናችኋል። ስለዚህ ከዚህም በኋላ ደግሞ ለሌሎች ጓደኞቻችሁ በኢየሱስ ክርስቶስ እንዲያምኑ በእነዚህ 4 መንገዶች በመጠቀም እንድታስተምሯቸው አበረታታችኋለሁ። የመጀመሪያው እግዚአብሔር ይወድሃል፣ ሁለተኛው አንተ ኃጢአተኛ ነህ፣ ሶስተኛው ክርስቶስ ስለኛ ሞቷል፣ አራተኛው መዳን ትችላለህ። በእነዚህ 4 ነገሮች በመጠቀም ስለ ኢየሱስ ክርስቶስ ለጓደኞቻችሁ ምስክር መሆን ትችላላችሁ። ይህን እንድታደርጉ አበረታታችኋለሁ። አመሰግናለሁ።